ሰላም እንዴት ናችሁ? መዲ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ይህን ቻናል ለማታውቁት የዚህ ቻናል ዋና ዓላማው የክርስቶስ ኢየሱስን ፍቅር ከሰው ልጆች ጋር ሼር ለማድረግ እና በእግዚአብሔር ቃል ለመተናነጽ ነው። ዓላማው እሱ ነው። ባለፈው ሳምንት ሼር እንዳደረግኳችሁ ማለት ነው። በራሴ ፐርሰናል ዲቮሽን ታይም ላይ የእግዚአብሔርን ቃል እያነበብኩኝ ማለት ነው። የሆነ ቃል በጣም ልቤ ላይ በራ። ቃሉ ምንድነው? መዝሙር 9:10 ላይ ያለው አነብላችኋለሁ። ምን ይላል? ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውም ይላል እና ይህንን ቃል ባነበብኩ ጊዜ በጣም ልቤ የእውነት ልቤ በጣም ተነካ። ለምንድነው ልቤ የተነካው መሰላችሁ? ማለትም የሆነ ዲዛይር ገባብኝ። የእግዚአብሔር ስም ግን ማን ነው የሚል አውቃለሁ፣ በቸርች የሰማሁት አለ፣ ባይብልም ሳነበው አለ። ግን ዲዛይር ቱ ዲግ ዲፕ ኢን ዘ ወርድ ኦፍ ጋድ እግዚአብሔርን ሞር የማወቅ ስሙን የማወቅ እና የስሙን ሚኒንግ አንደርስታንድ ለማድረግ ልቤ በጣም ፈለገ እና በዚህ ቃል ተመስርቼ ነው የባለፈውን ቪዲዮ የሰራሁት እና አይ ሼር ዊዝ ዩ ጋይስ እና ዛሬ ይዤላችሁ የመጣሁት ስም አዶናይ የሚባለው ነው እና አዶናይ ኢትስ አ ታይትል ልክ በቃ አቶ ወይ ምትዬ እንትና እንደሚባለው ኢትስ አ ታይትል እንደ ታይትል የሆነ ነው እና አሁን በተለያየ ቦታ ባይብልም ሳኦል ዳዊት ሳኦልን ሲጠራው ተጠቅሞበታል። አቢኔር ዳዊትን ሲጠራው ተጠቅሞበታል። እና ግን አሁን ለምሳሌ በእንግሊዝኛ ባይብል የምታነቡ ከሆነ በትልቁ ሁሉም ኦል ካፕስ ስፔል ከተደረገ ሎርድ ብሎ ስፔልድ አውት ከተደረገ ኤቭሪቲንግ አፐር ሌተር then it's referring የእግዚአብሔርን ስም አዶናይ ማለት ነው እና አዶናይ ሚኒንጉ ማስተር ጌታ ማለት ነው። መዝሙር 97 ይሄን ነገር በደንብ አድርጎ ቆንጆ አድርጎ ይገልጸዋል። የእግዚአብሔር ኦነርሺፕ ኦፍ ዘ ወርልድ በቃ ሁሉ የእሱ እንደሆነ በደንብ አድርጎ ያስረዳዋል እና እሱን አንብቡት፣ ሪኮማንድ አደርጋችኋለሁ። አሁን ግን ይሄ አዶናይ የሚባለው ማስተር የሚባለው የእግዚአብሔር ስም ለእኔ ህይወት ምንድን ነው ካላችሁኝ፣ እኔ መንፈስ ቅዱስ ካስተማረኝ ማለት ነው ጌታ አዶናይ ነው ስል በእኔ ህይወት ማስተር ነህ ማለት ነው። በእኔ ህይወት ጌታ ነህ ማለት ነው። ጌታ ከሆንክ ደግሞ እኔ ላንተ ሰረንደር የሆነ ህይወት መኖር አለብኝ ማለት ነው አይደለ? ከዚህም ይሄንን ሳስብ ሐዋርያት ሥራ 16:6 ላይ ምን ይላል? ጳውሎስ ማለት ነው ወንጌልን ወደ ኤዥያ ማይነር ወደ እስያ ለመስበክ ፈለገ፣ የጌታ መንፈስ ግን ከለከለው ይላል። ከዛ እንደገና ወደ በቢታንያ አድርጎ ሊሄዱ ፈለጉ፣ የጌታ መንፈስ እንደገና ከለከለው። ጳውሎስ እዛ ጋር ሰሜት አድርጎ ሳይሄድ ቀረ። ከዛስ በኋላ የዛን ቀን ማታ ምን አየ? ህልም አየ። ወደ መቄዶንያ ናና እርዳን የሚል እና ወደ መቄዶንያ እንዲሄዱ በመንፈስ ገባው ማለት ነው አይደለ? ከዛ ሄደ፣ እግዚአብሔር ተአምርን አደረገ። ግን ከዛ ሁሉ ምን እንደሚገርም ታውቃላችሁ? በእውነት እግዚአብሔር በእውነት ይርዳን፣ ሰረንደር የሆነ ላይፍ እንድንኖር። ጳውሎስ ሰረንደር አድርጎ ለእግዚአብሔር መንፈስ ታዞ እሺ ብሎ በመቅረቱ እና ወደ መቄዶንያ በመሄዳቸው ወንጌል ወደ ዩሮፕ እንዲሰበክ እንዲገባ መንገድ ተከፈተ። that was because Macedonia is Asia it's in Europe እና ወንጌል ወደ ዩሮፕ ለመግባት በር ተከፈተ፣ እድል አገኘ እና this is crazy እግዚአብሔር ትልቅ ነገር ነበር፣ ሌላ ዓላማ ነበረው እኮ ኢቨንቹሊ እኮ ሄዷል፣ ወደ ኤዥያ ማይነር ሄዷል because there were church planted የሆኑ ግን በዛ ሰዓት እንትን ማለቱ ወንጌሉ እንዲሰበክ ወደ ዩሮፕ። ሁለተኛ ደግሞ እነዛ ቤተሰቦች እንዲድኑ የእስር ቤቱ ጠባቂና ቤተሰቦች ሊዲያን አገኘ። እስራታቸው ተአምር አዩ። በቃ they had a divine encounter ተአምር ተገለጠ። እስከ ዛሬ እኛ እንኳን እያነበብን የምንጽናናበት ተአምር ማለት ነው እና አዶናይ ነው ስል በህይወቴ ሰረንደር የሆነ ህይወት በመኖር ነው ያንን ማሳየው፣ የእግዚአብሔርን ፍቃድ በህይወቴ በመኖር እና ለእኔ ደግሞ it's such a big deal በእውነት ትምህርት ቤት ከኢትዮጵያ እንደመጣሁ ቀጥታ ትምህርት ቤት አልገባሁኝም። ያው ልጅ ወጣትነትም ነበር፣ ብዙ ዲስትራክሽን ነበር እና ፋይናሊ ግን በእግዚአብሔር ጸጋ I went back to college እና when I went to college 3 ልጅ ከወለድኩ በኋላ ነው ማለትም ህፃናት ልጆች እያሉኝ ነው ወደ ትምህርት ቤት እና በጣም ከባድ ጊዜ ነበረ። ግን ያው እግዚአብሔር ረድቶኝ ጨረስኩኝ። ግን
ልክ እንደጨረስኩ በቃ ስራ ማግኘት አልቻልኩኝም እና በጣም ነበረ የእውነት በጣም ዲስካሬጅ ሆኜ ነበረ እንስታፍ። ግን አሁንም ለራሴ የምለው በቃ እግዚአብሔር በእኔ ህይወት ያለው መልካም ሀሳብ ነው እና ሰረንደር ላድርግ። እሱ ሁሉን የሚያውቅ ስለሆነ ሰረንደር ላድርግ ፎር ሂዝ ታይሚንግ ራሱ በቃ እሱ ለፈለገበት ጊዜ በፈለገበት ሰዓት በወደደበት ሰዓት ይመጣል። እኔ ግን ሰሚትድ አድርጌ ልኑር የሚል እንትን ላይ ህይወቴ ላይ ገባና ኢትስ አ ቻሌንጅ ኢትስ ናት ኢዚ። በእውነት ኢትስ ናት ኢዚ፣ ቀላል አይደለም በጣም ማለትም ደር ታይምስ የማለቅስበት ጌታ ሆይ ከሶስት ልጆች ጋር ሆኜ ተምሬ ላይ ከሶስት ህፃናት ይዤ ብዙ መስዋዕትነት ከፍዬ ነው የተማርኩት። ለምንድነው ስራ ማላገኝ ምናምን እያልኩኝ አለቅሳለሁ፣ ሆዲ ብሰኛል። ግን የእውነት ኢፍ አይ ሴይ ሂዝ አዶናይ ኦቨር ማይ ላይፍ then I have to be submitted. I have to surrender for his timing. የእውነትና እግዚአብሔር ይርዳን። it's not easy ግን በእግዚአብሔር መንፈስ ይቻላል ለእግዚአብሔር ፍቃድ መገዛትና እሱን የተማርኩት። በቃ አዶናይ ነው ስል he's my master and I have to surrender to him. ሌላው ዛሬ እንግዲህ ቅርታ ሊረዝምባችሁ ነው። ሌላ ደግሞ ምንድን የተማርኩት ያው መጀመሪያ መገዛት ነው። ሁለተኛ መሰጠት፣ የተሰጠ ህይወት ማቴዎስ 6:20 ስንት ነው? ከኖቴ ቼክ ላደረገው እንዳልሳሳት ነው። 6:24 ላይ ለሁለት ጌታ መገዛት አትችሉም። ጌታ ኢየሱስ ክርስቶስ አዶናይ ነው ካልኩኝ በልቤ ሊገዛ የሚገባው እሱ ነው። መልክ ሊገዛኝ አይገባም። ሀብት ለሀብት ባሪያ ለገንዘብ ባሪያ መሆን አይገባኝም። ለዚህ ዓለም ነገር ባሪያ መሆን አይገባኝም። ለኢንፍሉዌንስ ለይሄ በቃ በሰው ዓለም ትልቅ ነው ለሚባል ነገር መገዛት የለብኝም። እሱ ብቻ ነው ህይወቴን መግዛት ያለበት እና በልቤ ውስጥ ምንም አይነት ጣዖት በቃ ሊኖር አይገባም። ምክንያቱም ሂዝ አዶናይ ሂዝ ማስተር then he shall reign in my heart all by himself no small gods you know እና እሱን የተማርኩት። ሶስተኛ ደግሞ ምንድነው ማገልገል። በቃ ጌታ ከሆነ ይገለገላል። ጌታ ነው። እግዚአብሔርን ደግሞ ጌታ የት አግኝተ ነው እናገለግለዋለን? የምናገለግለው ጌታን በቸርች ውስጥ ከቸርችም ውጪ በፍቅር ለሰዎች የተቆረሰ ህይወት ሲኖረን ጌታን እናገለግለዋለን። እና እኔ በገባኝ ማለት ነው፣ ልሳሳት እችላለሁ፣ አርሙኝ። ግን በፍቅር ጌታ እንድናገለግለው ይፈልጋል። እርስ በራሳችን እንድናገለግለው እሱ እግራቸውን አጠበ። ላይክ ኢትስ ክሬዚ ላይክ ይሁዳ እኮ እንደሚሸጠው ያውቃል። ኮንተምፕሌት እንዲያረገበት እንደሆነ ያውቃል። እንደሚሰርቅም ያውቃል። ግን በቃ ህይወት ሃምብል ኢነፍ የእሱን እግር ለማጠብ እና he want us to serve like that to others በፍቅር የሆነ የራስን በማይፈልግ ልብና በእውነት እግዚአብሔር ይርዳን። it's not easy ግን የእግዚአብሔር መንፈስ ደግሞ ከኛ ጋር አለና እሱን ልላችሁ ነው። በቃ እነዚህን ተማርኩኝና በጣም በእውነት ጌታ ልቤን በዚህ የእሱን ስም በማጥናት በጣም ነፍሴን በቃ እያረሰርሳት ነውና አም ሆፒንግ ለእናንተም ደስ ይሆናል ብዬ አስባለሁ። በቃ እግዚአብሔርን እናመስግን። ይሄንን እድል በእውነት ከእናንተ ጋር ሼር እንዳረግ ስለረዳኝ ለእኔም እንድቆም እንድጸና እንድበረታ አቅም ስለሆነኝ እግዚአብሔርን በቃ እያመሰገን ነው። እንጨርሳለን። ጌታ ሆይ በኢየሱስ ክርስቶስ እናመሰግንሃለን። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስም በእውነት እግዚአብሔር ሆይ ስምህ እግዚአብሔር የጸና ግንብ ነው። ስምህ እግዚአብሔር የበረታ ነው። ስምህ ኃያል ነው። አንተ የጌቶች ጌታ ነህ፣ የነገስታት ንጉስ ነህ። እግዚአብሔር አባት ሆይ በኢየሱስ ክርስቶስም የስምህ ኃይል፣ የስምህ ጉልበት፣ የስምህ ብርታት የአዶናይ ሚኒንግ በኢየሱስም በልባችን ላይ ፍንትው ብሎ እንዲበራ እግዚአብሔር አባት ሆይ በሁሉ ነገራችን ለአንተ እንድንገዛ በኢየሱስም ስጋችንን መጎሸም እንዲሆንልን፣ ስጋችንን በጥርሳችን መያዝ እንዲሆንልን እግዚአብሔር ሆይ በኢየሱስ ክርስቶስም የእውነት ጌትነትህን በሁሉም ኤሪያ ኦፍ አወር ላይፍ መሾም እንዲሆንልን በኢየሱስም እጸልያለሁ። ደግሞ እግዚአብሔር ሆይ በዚህ ሰዓት አቅም ያጣ ለደካማ ኃይል ጉልበት ለሌለው ብርታትን የምትጨምር እግዚአብሔር ሆይ በኢየሱስም አንተን የመጠበቅ ለአንተ የመገዛት ለአንተ የመኖር ለአንተ የመሰጠት አንተን የማገልገል ልብ በኢየሱስም እንድትሰጥ በኢየሱስም እጸልያለሁ። እግዚአብሔር አባት ሆይ ደግሞ በኢየሱስም ይህንን ቪዲዮ የሚያዩ ሰዎች
አንተን ግን ጌታ መሆንህን የማያውቁ ጌታ አድርገው በህይወታቸው ያልሾሙ በህይወት እየተቅበዘበዙ ያሉ በጌታ በኢየሱስም ላልፈለጉ የምትገኝ ላልጠሩህ እንሆን የምትል ቸር አባት በምህረት ወደ አንተ እንድትስባቸው ጸልያለሁ። በጌታ በኢየሱስ ክርስቶስም ከዓለም ባርነት ከኃጢአት ባርነት ከጨለማ ባርነት አውጥተህ ወደ ልጅህ መንግስት ወደ ሃሌሉያ ወደ ቅዱሳን ርስት እንድታስገባቸው በኢየሱስ ስም ጸልያለሁ። አባት ሆይ ስምህ ይባረክ። ስለ ሁሉ ተመስገን። ኢን ጂሰስ ኔም አይ ፕሬይ። ቴንክ ዩ ሶ ማች። ቻናሌ የተለያያችሁ እግዚአብሔር ይባርካችሁ። ሆፕፉሊ አይ ዊል ሲ ዩ ኔክስት ታይም። ሌላ ደግሞ ያው እግዚአብሔር ያስተማረኝን ያው በስሞቹ ላይ ነው ቪዲዮ የሚሰራው፣ ምክንያቱም እኔ በጣም በዛ ቃል ላይ ያጠናው ስለሆነ ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። መዲ ነኝ። መልካም ሳምንት ይሆንላችሁ።